አንድ አንበሳ ተይዟል። የአንበሳ ደግሞ ሲጠጉት ይተናቀሳል፣ ይገላል፣ ይበላል እና ሰው መረረ ሲለው እንደዚህ እንደ ዛሬ ሀገር ሽማግሌዎች ሰብሰብ አድርጎ ሂዱና በስርዓት አናግሩት፣ እኛ ከአንበሳው ጋር ግጭት የለንም፣ ከፊሉን ጫካ እሱ ያዘው፣ ከፊሉን ደግሞ ለእኛ ለአደን ይተውልን ብሎ ሽማግሌ አደራጅተው ሲልኩለት ለምን መጣችሁ አለ። ያስከው ቦታውን ተቸገርን ለምግብ፣ ግማሹን ላንተ ግማሹን ለኛ ተውልን ሲሉት ሰዎቹን ተቆጥቶ ግማሹን በልቶ ግማሹን ገድሎ ግማሹን አቁስሎ መለሰ። ተመለሱና አብሯቸው ከሄደ ሰው ከፊሉ ቀርቷል፣ የተመለሰውን ቆሳስሏል። አዝነው ይህንን እንደ ታሪክ እየተናገሩ ከተወሰነ ጊዜ በኋላ የእነሱ ልጆች ወጣቶች ይህን እየሰሙ ያደጉ አይ እኛ መሞከር አለብን፣ አባቶቻችንን በልቷል፣ ዝም ልንል አንችልም፣ ሄደን እኛ ምን ሞክሩ። ተደራጅተው ወጣቶች ይሄዳሉ። ለምን መጣችሁ አላቸው። ነገሩት ታሪኩን። በልሰበበት ጊዜ ስጡኝ አላቸው እና ወጣቶች ተመልሰው መጥቶ ለማህበረሰቡ ተናገሩ። አገኘ ነው ነገር ነው ልሰበበት ብሎናል ብለው ሲናገሩ እናቶች አባቶች አርደው ደግሰው ትልቅ ፌሽታ ሆነ እና ልጆቹ ግራ ገባቸው። ገና እኮ ቃል ነው የተገባልን፣ ላስብበት እኮ ነው ያለን። አንድ ግዳይ እንኳን ሳናመጣ ሳናደን ምንም ሳንሰራ ይሄ ሁሉ ድግስ ምንድን ነው ብለው ሲሏቸው መቼም ትልቅ ሰው ትልቅ ነው። እኛ ዛሬ ደገስ ነው በዚያ መንገድ ሰው የሄደ እንጂ የተመለሰ አናውቅም። ሄዳችሁ መመለሳችሁ በራሱ ነገ ተስፋ እንዳለ ያመላክታል። ከዚህ ቀደም ስንልክ ሲቀሩብን ነው የምናውቀው። አሁን መመለሳችሁ በራሱ ተስፋ ስላለው ለዚያ ነው የምንደግሰው አሏቸው ይባላል። አሁን እንደ ዋዛ የምንጠይቃቸው ጉዳዮች ከዚህ ቀደም ማንሳት እንችል ነበር ወይ? ብንሰበሰብ በዚያ መንገድ እናንሳቸው ነበር። ያንስ ሰዎች አልታሰሩም ወይ? አልተሰደዱም ወይ? አልተቸገሩም ወይ? ጥያቄውን ማድመጥና ለመመለስ መንገድ ልፈልግ መባሉን በራሱ ለምን በክብር ማየት ተሳነን? እና በአማራ ክልል ተደጋጋሚ ጥሪ ያቀርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር ይፈልግ ሰው ካለ ይሄ ሁሉ